ሱዛን ተረጋጊ። ሳምሪ ልደቷን ጠራች። እኛንም ደግማ ልታከብረው ይሆናል። ስሚ ምንድነው ያረክሽው? ፋይሰል ሙት አስገድደውኝ ነው። እኔ ምንም አላውቅም። በጣም ነው እሺ የምታሳዝኙ። ምን አይነት ጭንቅላት ነው ያለሽ? ምን እንደሚያደርጉኝ እንኳን ሳታቂ አሳልፈሽ ትሰጭኛለሽ? ፋየ ይቅርታ በእናትህ። እኔ እኮ እንደዛ የሚያደርጉ አልመሰለኝም ነበር። እኔ እንዴት እንደማፈቅርሽ ለመንገር ሳስብ፣ አንቺ ግን ከነሱ ጋር እኔ እንዴት እንደምታጠፊ ነበር የምታስቢው። አፈቅርሻለሁ ነው ያልከው? ሁለተኛ በመንገዴ ካገኘሁሽ የማታውቂውን ፋይሰል ነው የማሳይሽ። ይሄን ደግሞ ለዛ ሽንታም ጓደኛሽም ነገር ቶሎ ትነሳለህ ብዬ አላሰብኩም ነበር። የፈሪዱላ እኮ ያስረፍዳል እንጂ ያስቀር። ትንሽ ቀን እናቱ ጋር ቢተኛ ቅኔ መዝረፍ ጀመረ። አሁን ለምንድን ነው የመጣችሁት? የታመመን መጠየቅ ባህላችን አይደል እንዴ? ያው ይቅርታ ጊዜ ስላልነበረን መጠየቅ ይዘን አልመጣንም። መጠየቂያውን ልስጣ። በቃ ተወይ ልማርበት እንዴ። አሁንስ የትምህርት ቤት በጣም እያስጠላኝ። እባክህ ትንሽ ቀን ነው፣ ሁሉም ነገር ይስተካከላል። በአካል መሰለኝ። ፋይሰል አንዴ ላናግረህ። አንቺ ቆይ ምንድነው ችግርሽ? አንዴ ብቻ ላናግረው። አንቺ አይገባሽም እንዴ? በቃ እሱ ላይ ራሱ አይፈልግም። ፋይሰል እባክህ አንዴ ላስረዳ። ቁጭ በላታ። ቆይ ምንድነው ችግርሽ? ለምን አልሞተም ነው? እባክህ አንዴ ብቻ እንዳስረዳ ፍቀድልኝ። ምንድነው የምታስረጅኝ? አንቺ ማለት እኮ እንድሞት ሜዳ ላይ ትተሽኝ ሄድሽ ሴት ነሽ። እሱን ካላደረኩ ደግሞ እኔ ራሴን ሰቅዬ ሞት ነበር። ቆይ ይሄን ያህል ምንድነው የደበቅሽው ሚስጥር? እሱ ምንም አያደርግልህም። ብቻ እሱ ጋር ያለኝ ፋይል እንዳጠፋ እንድትረዳኝ እፈልጋለሁ። እንደዚህ ካደረግሽ በኋላ ለምን የማግዝሽ ይመስልሻል? ምክንያቱም አንተ እንደምታፈቅረኝ ሁሉ እኔም አፈቅርሃለሁ። ምን? አዎ ፋይሰል በጣም እወድሃለሁ። ካየው ቀን ጀምሮ ለአንተ የተለየ ስሜት ነው ያለኝ። እና አንቺም ታፈቅረኛለሽ ማለት ነው? በጣም። እሺ አሁን ፋይሉ እንዴት ነው ማስመለስ የምንችለው? ተቀምጠን እናውራ። አንቺ አትኪኝ ወደዛ። አታ እንዴ ምንድነው ወደዛ? በመጀመሪያ ከኛ ጋር የተጣላሽ አስመስለሽ ከነባቢ ጋር አዲስ ጓደኝነት ትጀምሪያለሽ። ከዛ በኋላ እያንዳንዱ አርጌ የምልሽን ነገር ታደርጊያለሽ። ምንድነው? ልብህን ልጠፋው ነው እንዴ? ሱዛንና ፋይሰል ምን እኔ ጋር ጨዋታ ምን ያክል ዋጋ እንደሚያስከፍል አሳያታለሁ። እቺንማ እንደመጣሽ ጠምዘዘው መግደል ነው እንጂ። ዝም በል አንተ ወሬኛ፣ ወሬውንማ ታውቅበታለህ። ይሄ ለኛ በጣም ጥሩ አጋጣሚ ነው። በራሳቸው ጨዋታ ራሳቸውን እናጠምዳቸዋለን። ማለት ስትመጣ ዝም ብለን ልንቀበላት ነው? ቆይ አንተ ምን አይነት ደደብ ነህ? ይሄን ነገር እንዳወቅም ማወቅ የለባትም። ብቻ እኔ ደግሜ ከዛ ሰውዬ ጋር መነካካት አልፈልግም። አረ እንደውም ከዚህ በኋላ ነው የሚመለከተኝ። ስማ ጓደኛ ላይ ብለህ ተመልሰህ እንዳትመጣ። አረ ደህናውን ዘመዴ። አንተ ሰብረኸኝ ትቆያለህ ወይስ እንደሱ ትሄዳለህ? ኪራ እኮ ነኝ። ፈርቼ እንደማላክ ታውቃለህ። እሱን ተውና የምልህን ታደርጋለህ። በእኔ ጣለው እንዳያሳስብህ። ቆይ እንደውራኝ ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ። ድራማው ጀመረ ይመስላል። ይሄኔ እኮ ቤታቸው አጥንተው ነው የመጣው። የዩኑ ደግመሽ አጠገቤ እንዳትደርሺ። አሁን የኛ ትወና ሰዓት ደርሷል። እንዴ ምን አድርጊ ነው የሚልሽ? ቆይ አትሂድ።
ምንድነው እንደዚህ ያጣላችሁ? ድንገት እኮ ነው። ሁሉን ነገር እንተውና ይቅርታን ጠይቃቸው። እኔም ጓደኞቼ ይናፍቀውኛል ስለው በቃ ብዛት ተበሳጨና መታኝ። ኧረ ተይው፣ ገደል መግባት ይችላል። እንኳንም አንቺ ወደኛ ተመለሽ። ስለ ሁሉም ነገር በጣም ይቅርታሽ። ኧረ ጣጣ የለውም። እኛ አንድ ላይ ስንሆን ነው የሚያምርብን አይደል እንዴ? አዎ